አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ነው ወይ? ይሄ እንግዲህ በስክሪኑ ላይ እንደምትመለከቱት በዚህ ስክሪን ኢንሻአላህ የአረብኛ ተውላጠ ስሞችን እንማራለን። እንደምታዩቸው ተውላጠ ስም ያው ስምን ተክተው የሚመጡ እንደ ስም ሆነው የሚያገለግሉ ናቸው። በየትኛውም ቋንቋ ውስጥ አሉ። ለዛም ነው እንደምታዩት በአማርኛም በእንግሊዝኛም በአረብኛም አንድ ላይ ያደረኩት ማለት ነው። በአማርኛ ያው እንደምታዩት ተውላጠ ስም ይባላሉ። ስምን የሚለውጥ ማለት ተውላጠ ለዋጭ ስሞች ስም ማለት ነው። በአረብኛ ደሚር ሙንፈሲል ይባላሉ። ደሚር ማለት ተውላጠ ስም ለማለት ነው። ሙንፈሲል ሌላ ደግሞ ስላለ ነው ኢንሻአላህ ሙተሲል የሚባሉ እነሱን ስንደርስባቸው እንማራለን። ለማንኛውም 14 ናቸው። ስክሪኑ ላይ እንደምታዩት 14 ናቸው በአረብኛ ሲነገሩ ማለት ነው። በአማርኛ ተውላጠ ስም የሚባሉት ለምሳሌ ራሳችሁን ተናጋሪ አድርጋችሁ አስቡ። እንዚህ ስኬዝ አሁን እኔ ተናጋሪ ነኝ። እኔ ስሜን በመጠቀም ፋንታ የምጠቀመው ተውላጠ ስም ምንድነው? ብቻዬን ሆኜ የማወራ ከሆነ እኔ ነው። ከኔ ጋር ደግሞ ሌላ ሰዎች ቢኖሩ ከአንድ በላይ ሰው ቢኖር የምናወራው እኛ እያልን ነው ማለት ነው። ስለዚህ እኔ እኛ ተናጋሪዎች ስለራሳቸው የሚያወሩ ከሆነ ብዛት ካላቸው እኛ ብለው ያወራሉ። አንድ ከሆነ ደግሞ እኔ ብለው ያወራል። ስለዚህ ሁለት ማለት ነው። ሁለት እኔ አሁን ፊት ለፊቴ ሌላ ሰው ቢኖር ብላችሁ አስቡ እና ያን ሰው የቀጥታ ማወራው ከሆነ ወንድ ከሆነ አንድ ከሆነ አንተ ብዬ ነው ማወራው። ስለዚህ ስሙን በመጥራት ፋንታ ነጠላ ከሆነ አንተ ብዬ አወራዋለሁ። ከአንድ በላይ ከሆኑ ደግሞ እናንተ ብዬ አወራቸዋለሁ። ስለዚህ አንተ እናንተ፣ ሴት ከሆነች ደግሞ አንቺ ብዬ አወራለሁ። ስለዚህ እኔ እዚያ አጠገቤ ጋር ሰዎች ቢኖሩ ላወራባቸው እነሱን በቀጥታ ላወራባቸው የምችላቸው ተውላጠ ስሞች ስንት ናቸው በአማርኛ? which is ነጠላ አንድ ከሆነ አንተ ብዬ አወራለሁ። ሴት ከሆነች በሴት የሚገለጽ ከሆነ ደግሞ አንቺ ብዬ አወራለሁ። ከአንድ በላይ ከሆኑ ደግሞ ወንድም ቢሆኑ ሴትም ቢሆኑ እናንተ ብዬ አወራቸዋለሁ ማለት ነው። ግልጽ ነው አይደለ? እናንተ ብዬ አወራቸዋለሁ ማለት ነው። ስለዚህ እስካሁን በአማርኛ ስንት ተውላጠ ስም አየን ማለት ነው? which is ተናጋሪው ወይንም ተናጋሪዎች ስለራሳቸው ሲያወሩ እኔና እኛ ሁለት፣ ተናጋሪዎች ከቀጥታ ሌላ ሰው ሲያወሩ አንተ፣ አንቺ፣ እናንተ 3 5 አገኘን ማለት ነው። ከዛ ሌላው ደግሞ ተናጋሪ አንድ ነጠላ ተናጋሪ ወይንም ብዙ ተናጋሪዎች አሉ ብላችሁ አስቡ እና እኔም ብላችሁ አስቡ። እዚህ ጋር ሌላ አጠገብ የሚያዳምጡኝ ሰዎች አሉ አስቡ። which is በሐሜት ኬዝ ማለት ነው። እንደ ሐሜት አስቡት። ሐሜት ምንድን ነው? የሆኑ ሰዎች ይሰበሰቡና እዛ አጠገባቸው ስለሌሉ ሰዎች ምንድነው ያማሉ ማለት ነው። ስለዚህ ለሐሜት የምንጠቀማቸው ተውላጠ ስሞች ማለት ነው። ለሐሜት ከዛ የሚታማው ሰው ብላችሁ አስቡት። የሚታማው ሰው ወንድና አንድ ነጠላ ከሆነ እሱማ የተባለ ነው እሱ እንዲህ አድርጎ። ስለዚህ ለዛ ምን እንጠቀማለን ማለት ነው? እሱ የሚባል አጠገቡ በሌለበት የሚወራ ሰው ማለት ነው። ሴት ከሆነች ደግሞ የምትታማው በዚህ ኬዝ ያው just ለሐሜት የሚለውን አልኩት እንጂ ለጥሩም ነገር ይወራ ይችላል ሰዎች በሌሉበት ባጠገባቸው። ሴት ከሆነች ደግሞ ምንድነው? እሷ የለችም። እዚህ ጋር ግን ያው ስለሷ እየተወራ ነው ማለት ነው። ስለዚህ እሱ አለ፣ እሷ አለች። በዛ ያሉ ሰዎች ሁለትና ከሁለት በላይ ስለሆኑ ሰዎች ከሆነ ደግሞ ሐሜቱ ወይንም ወሬው እነሱ ይባላል ማለት ነው። ስለዚህ እሱ አጠገባቸው በሌለ የሚወራ እሱ፣ እሷ እና ከአንድ በላይ ከሆኑ ደግሞ እነሱ። ስለዚህ ስንት አገኘን? 3። ስለዚህ ተውላጠ ስም የሚባሉትን which is መጀመሪያ በአማርኛ መረዳት መቻል አለብን።
ማናቸው ምንድን ነው ተግባራቸው የሚለው ያህን ከተረዳ ነው ወደ እንግሊዝኛም ወደ አረብኛም ስንወስደው በጣም ኢዚ ነው። ሁሉም ቋንቋ ውስጥ አለ። የትኛውም የዓለም ቋንቋ ውስጥ የትኛውንም ቋንቋ ደግሞ በቶሎ ለመቻል እነኚህ አስፈላጊ ናቸው። ምክንያቱም ሰዎች እርስ በርሳቸው ኮሚኒኬት ሲያደርጉ ሁሌ ስም አይጠራሉ። ስማችንን በቃ ጀስት ረስተነዋል ማለት ነው። አንተ፣ አንቺ፣ እናንተ፣ እሱ ምናምን በቃ ኦልሬዲ ስማችንን የለወጡ ናቸው። ስለዚህ እነኚህ ቃላቶች በጣም ኢምፖርታንት ስለሆኑ አላህም እነኚህን ቃላቶች የሰው ልጆች በየቋንቋው ውስጥ በብዛት የሚጠቀሟቸው ቃላቶች ስለሆኑ አላህም እነኚህኑ የሰዎች የሚጠቀሙባቸውን ቃላቶች ተጠቅሞ ነው ቁርአን የሚያወርደው። ስለዚህ እነኚህን መረዳት ቁርአንን ለመረዳት በጣም አስፈላጊ ነገር ነው እና ስለዚህ በአማርኛ ስንታገኘን ተናጋሪ ወይም ተናጋሪዎች ስለራሳቸው ሲያወሩ እኔና እኛ፣ ከዛ ቀጥታ ባወራ ደግሞ አንተ፣ አንቺ፣ እናንተ ብዬ አወራለሁ። አጠገባቸው ስለሌለ ሰው ደግሞ የሚወራ ከሆነ ደግሞ እሱ፣ እሷ፣ እነሱ በአማርኛ 8 ናቸው። ስለዚህ እነኚህ በአማርኛ 8 የሆኑት ወደ አረብኛ ስንወስዳቸው 14 ይሆናሉ። ለምን ካላችሁ አረብኛ ይለያል። እንዴት ነው የሚለየው? አሁን በአረብኛ እኔና እኛ ብሎ ለማውራት ምንም ችግር የለውም፣ ተመሳሳይ ነው። በአረብኛ ላይ የሚጨምሩት ምኖች ናቸው መሰላችሁ? በአረብኛ እዚህ ጋር አጠገቤ ሆነው የማወራቸው 2 ሰዎች ከሆኑ እነሱን ለመጥራት የተለየ ተውላጠ ስም ነው ያለው። which is በአማርኛ እናንተ ነው የምንለው። 2 ይሁኑ ከ2 በላይ የሚሆኑ ምንድን ነው የምንለው? እናንተ ብለን ነው የምናወራው። በአረብኛ ግን እዚህ ጋር ተጨማሪ ይመጣል ማለት ነው። ምንድን ነው 2 ሲሆኑ ለየት ያለ መጠሪያ አለ እና ከ2 በላይ ሲሆኑ ደግሞ ለየት ያለ አለ። እንዲሁም ደግሞ እነሱ ብለን ለማውራት በአማርኛ 2 ሰውም ከሆነ ከ2 ሰውም በላይ ከሆነ የምናወራው እነሱ ብለን ነው። ስለዚህ እነሱ ብለን ስናወራ አንድ ቃል ነው ማለት ነው በአማርኛ። በአረብኛ ግን 2 ከሆኑ እነሱ ተብሎ የሚጠሩት ለየት ያለ መጠሪያ ያላቸው እና ከ2 በላይ ከሆኑ ደግሞ የጋራ መጠሪያ ያላቸው። ስለዚህ አንደኛው የሚጨምረው በሱ ጊዜ ነው ማለት ነው። ሌላው እዚህ ጋር እናንተ ብዬ የማወራቸው ሴቶች ከሆኑ እና ወንዶች ከሆኑ በአረብኛ መለያ አለ። አሁን ለምሳሌ በአማርኛ የሆነ ለምሳሌ ቤቴ ውስጥ ሆኜ እናንተ ምናምን ብዬ እያወራሁኝ ነው ማለት ነው። እናንተ ብዬ እየጠራሁ የማወራቸው ሰዎች አሉ። ከውጭ ያለው ሰው ለምሳሌ ከቤት ውጭ ደግሞ የሆነ ሰው ቆሟል ብላችሁ አስቡ። ያህ ሰው ማን እንዳለ ቤት ውስጥ አያውቅም እና ወንድ ይሁን ሴት ይሁን አይለይም ማለት ነው። እናንተ ብዬ የማወራቸው አካላቶች ወንድ ይሁን ሴት ይሁኑ አያውቅም። አረብኛ ማወራ ከሆነ ግን ምክንያቱም ወንዶች እናንተ ተብለው የሚጠሩበትና ሴቶች እናንተ ተብለው የሚጠሩበት ተውላጠ ስም የተለያየ ስለሆነ ስለዚህ በአረብኛ ከሆነ እያወራሁኝ ያለሁት ውጭ ያለው ሰውዬ ያውቃል፣ ወንድ ይሁን ሴት ይሁን እያወራሁኝ ያለሁት ያውቃል። እንዲሁም ደግሞ እነሱ ብዬ ሳወራ በአማርኛ ለምሳሌ ከውጭ የሆነ ሰው ቆሟል ብላችሁ አስቡ። ከዛ እዚህ ጋር እያወራሁኝ ነው፣ የሆነ ሰው እያዳመጠኝ ነው፣ እነሱ እያልኩኝ ዝም ብዬ እያወራሁኝ ነው። ስለዚህ ይሄ እነሱ ደጋግሜ እነሱ እያልኩ ማወራ ከሆነ ስለ ወንድ ይሁን ስለ ሴት ይሁን ውጭ ላይ ያለ ሰው ከመጀመሪያው ያነጋግሬን ያልሰማ ሰው አያውቅም። ግን በአረብኛ ግን እነሱ ለማለት ወንድ ናቸው ሴት ናቸው ይለያል ማለት ነው። ስለዚህ ለዛ ነው ይሄ ሁሉ የበዛው ማለት ነው። ስለዚህ እንደምታዩት ተከፋፍሏል በመደብ። ስለዚህ እሱ ማለት በአረብኛ ሁወ ነው። ለምሳሌ አሁን እሱ ብለን እንጠራለን አይደል? ስለዚህ በአረብኛን ስንጠቀም ሁወ ብለን ነው የምንጠቀመው። በእንግሊዝኛ ደግሞ ሂ ይሆናል። ኢት የተጨመረው ለምንድን ነው? በእንግሊዝኛ ህይወት ለሌላቸው ነገሮች
ግራማቲካል የቋንቋ ጾታ የላቸውም። ግራማቲካል ጀንደር ስለሌላቸው ስለዚህ ግዑዝ ነገሮች ኢት ተብለው ይገለጻሉ። በአማርኛና በአረብኛ ግን ማንኛውም ግዑዝም ነገር ይሁን ህይወት የሌለውም ነገር ይሁን ህይወት ያለውም ነገር ቋንቋዊ ጾታ አለው። ወይ በወንድ ወይ በሴት ይጠራል። እቺ ፀሐይ ጾታ የላትም። ያ መኪና ወይንም ደግሞ ምናምን በቃ እንደዛ እያልን ወይ በወንድ ወይ በሴት ተውላጠ ስም እንጠራለን። ማንኛውም ነገር እንግሊዝኛ ላይ ግን ኢት የሚለውን ይጠቀማሉ ለህይወት ለሌለው ነገር ሲሆን ማለት ነው። ስለዚህ እንደምታዩት ስለዚህ እንዳልኳቸው የወላቸው አረብኛ ላይ በወንድ ለመጥራት እሱ ለማለት ሁወ ነው። እነሱ ሁለት ከሆኑ ወንዶቹ የሚጠሩት ሁማ ይባላል። በእንግሊዝኛ ዘይ ነው። ከሁለት በላይ ከሆኑ ደግሞ ይሄ ምልክት እንደምታዩት እዚህ ጋር ያለው የኛው ይበልጣል ምልክት ነው። ከሁለት የሚበልጡ ከሆነ ሁም ነው። በዚህ መልኩ የጻፍኩላችሁ የወላችሁ በአማርኛ ያያችሁት ሁወ፣ ሁማ፣ ሁም ለምን ደብተራችሁ ላይ ለመጻፍ እንዲቀላችሁ ነው። እና ስለዚህ ሴቶች ከሆኑ ደግሞ በዚህ መልኩ ያደረኩት ከመጀመሪያው ያልጀመርኩት ከአንደኛ መደብ ያልጀመርኩትኝ በዚህ መልኩ እንድትሐፍዙ ስለምፈልግ ነው። በዚህ መልኩ ስትሸመድሉት በኋላ ለማንኛውም ትምህርት ለአረብኛ ትምህርት በሙሉ ይረዳል ማለት ነው። ስለዚህ ከዛ በኋላ በሴት ለሚጠሩ ደግሞ ያው የምትታማዋ ብላችሁ አስቡ። ሴት ከሆነች ያው እሷ ነው የምንለው። በአረብኛ ሂየ ነው የሚባለው። በእንግሊዝኛ ሺ ነው። ሁለት ከሆኑ ደግሞ የሚታሙት ያው በአማርኛ ለውጥ የለውም እነሱ ነው። አረብኛ ላይ ሁማ ይባላል። አያችሁ አረብኛ ላይ ሁለት ወንድና ሁለት ሴትን እነሱ ብለን የምንገልጽበት ተመሳሳይ ነው። ሁማ ሁማ ነው። ከዛ በኋላ እነሱ ብለን ደግሞ ከሁለት በላይ የሆኑ ሰዎችን ለመጥራት ስንፈልግ ሴቶችን ስንፈልግ ሁነ ነው። ሁነ። አሁን ጥያቄው ምንድን ነው? የተቀላቀሉ ወንድና ሴቶች ከሆኑስ የምንጠራቸው አንድ ወንድና አንድ ሴት ከሆኑ ያው ሁማ ሁማ ነው። ለሁለት ሰው ሁማ ነው እነሱ ለማለት። የተቀላቀሉ ወንድና ሴቶች ከሆኑ ሩቅ ያሉ እነሱ ብለን ለመጥራት የምንጠቀመው የወንዱን ነው፣ ሁምን ነው። ሴቶች ብቻ ከሆኑ ሁነ እንጠቀማለን። ከዛ በኋላ ሁለተኛ መደብ እዚህ ጋር አጠገቤ ጋር ሰው ቁጭ ብሏል ብሎ ብናስብ የማወራው አንተ ብዬ ነው። አንድ ሰው ከሆነ የሚገርመው በአረብኛም በአማርኛም አንተ ነው። እንግሊዝኛ እዩ ነው። ሁለት ከሆኑ ደግሞ እናንተ ብዬ ነው የማወራቸው። በአረብኛ አንቱማ ነው። አንቱማ። ከዛ በኋላ ሌላኛው ደግሞ ያው እንግዲህ አይኔ ፊት ለፊት እያየኋቸው ያልሆነው ስክሪኑ ላይ እያየሁኝ ስለሆነ ነው እኔም። ከዛ እናንተም ወደዛ ትኩረት እንድታደርጉ ነው። ከዛ 9ኛው ላይ እናንተ ከሁለት በላይ የሆኑ ከሆኑ ደግሞ ወንዶች ከሆኑ አንቱም ብዬ አወራለሁ። ስለዚህ ከዛ ሴቶች ከሆኑስ ሁለተኛ መደብ ፊት ለፊት ያለችው ማውራት ሴት ከሆነች አንቺ ብዬ ነው የማወራው። አረብኛ አንቲ ነው። በእንግሊዝኛ እንደምታየው በእንግሊዝኛ ሁሉንም በዩ ነው የሚጨርሳቸው ሁለተኛ መደብ። ሶስተኛ መደብ ሁሉንም በዘይ እንደምታዩት። ስለዚህ ምን ያህል እንግሊዝኛ ያያችሁ በጣም በሾርት ከት የሆነ ማለት ስፔሲፊክ አይደለም፣ የሆነ ግልጽ አያደርግም ነገሮችን። በቃ ዩ ስትሉ እንግሊዝኛ ላይ ወንድ ሊሆን ይችላል፣ አንድ ወንድ ሊሆን ይችላል፣ አንድ ሴት ልትሆን ትችላለች፣ ሁለት ሊሆኑ ይችላሉ። እና የሆነ ሴፕ አረብኛ የበዛው ግን ምንድን ነው? አረብኛ በጣም ስፔሲፊክ ነው። በጣም ንጥል አድርጎ እያንዳንዱ ነገር መጠሪያ ያለው። ከዛ 3ኛ መደብ ወንምጣ 10ኛ አንቺ። ከዛ አንቺ ማለት አንቲ ማለት ነው። ከዛ እናንተ ሁለት ከሆኑ አንቱማ፣ ከሁለት በላይ ከሆኑ አንቱነ ለሴቶች ማለት ነው። እዚህም ጋር ማለት ነው በሁለተኛ መደብ የተቀላቀሉ ወንድና ሴቶችን ከሆነ የማወራው በዛ ያሉ የምጠቀመው የወንድን ተውላጠ ስም ነው። አንቱም ብዬ ነው እንትን ምለው እናንተ የተቀላቀሉ ወንድና ሴቶችን የምናወራ ከሆነ ማለት ነው።
ያው አንደኛ መደብ እኔ ማለት አና ማለት ነው። በእንግሊዝኛ ያው አይ ነው። 14ኛው ደግሞ እኛ ማለት ነህኑ ነው። ስለዚህ ይህንን ነገር ጻፏቸው። አላህ ሱብሓነሁ ወተዓላ ቁርአንን ወይንም ማንኛውንም ትምህርት የሆነ ነክ ነገርን መማር አስፈላጊ መሆኑንና መማር ለሰው ልጅ በጣም አስፈላጊ ነገር መሆኑንና መማር ደግሞ የሚጀምረው በማንበብ ከዛም በመጻፍ መሆኑን የመጀመሪያዎቹን ያወረደ መጀመሪያ ቁርአን ማውረድ የጀመረው በ5 አያዎች በእነኛ አያ ላይ 2 ጊዜ አንብብ የሚል አለ። አንድ ጊዜ ደግሞ ኢልም አወቀ አስተማረ አለመ ቢልቀለም አለዚ አለመ الانسان ማለም ያለም አለመ አስተማረ ይላል። እንዴት ነው አላህ የሚያስተምረን ሊያስተምረን የሚችለው? ቢልቀለም በመጻፍ አለመ ቢልቀለም። እነኚህን ነገሮች ዛሬ ስትጽፏቸው ደብተራችሁ ውስጥ ከዛስ ኢቅራ እንዳለን ደጋግማችሁ ስታነቧቸው አእምሯችሁ ውስጥ ይገባሉ። ከዛ በኋላ እናንተ ጋር ዕውቀት ሆነው ይቀራሉ። ከዛ በኋላ አላህ እነኚህን ነገሮች እንዴት ተጠቅሞ እንዴት ቁርአን ላይ እንደሚናገር ምሳሌዎችን እያየን ምናምን ስትሉ ከዛ በኋላ እንደዛ ነው ስሉ ፕሮሰስ ነው መማር ማለት ነው። ስለዚህ እነኚህ ነገሮች ደብተራችሁ ላይ ጻፏቸው። በትንሽ ማስታወሻ ወረቀት አጠሪራ በምንለው እንደዛ ጽፋችሁ ከዛ በኋላ መንገድ ላይ ስትሄዱ ምናምን ነገር ታክሲም ላይ ጀስት ሸምድዱ። ከዛ በኋላ ከራሳችሁ ጋር ትሆናላችሁ። እሺ ስታነቡ ምናምን ሶሻል ሚዲያ ውስጥ ብዙ አትገቡም። በቃችን ነገር ከኔ ለመጻፍ 5 ደቂቃ ትወስዳላችሁ። ከዛ ደብተራችሁ ውስጥ ከዛ በኋላ ከራሳችሁ ጋር ከዛ ሐፍዤዋለሁ አልሐፈዝኩትም በቃ። ስለዚህ የትም አትጠፉ ማለት ነው። ከራሳችን ጋር ለመሆን የሚያግዝ ምን እንትን ነው በቃ መማር ማለት ነው። እና ኢንሻአላህ በቀጣይ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቅርታ በዚህ መልኩ ብታሐፍዟቸው ያው በጣም ይቀላቸዋል። አይላችሁ ሁወ ሁማሁም ሂየ ሁማሁነ አንተ አንቱማ አንቱም አንቲ አንቱማ አንቱነ አና ናህኑ። በዚህ መልኩ ሸምድዷቸው። ሰላም አለይኩም ወራህመቱላሂ